የተወዳጁ አርቲስት ናርዶስ አዳነ የሰርግ ስነ ስርዓት በቤተ ክርስቲያን ስነ ስርዓት ሊካሄድ እንደሆነ ተሰምቷል። ይህችን ተወዳጅ አርቲስት በፍቅር ጠብ ያደረጋት ሰውም ታውቋል። ሰሞኑን ታዲያ ሁለቱም ተለዩ ከእናት ከአባታቸው እንዲባል ናርዶስ አዳነ የረጅም ጊዜ ጮኛዋን በቤተ ክርስቲያን ስነ ስርዓት ልታገባው እንደሆነ ተሰምቷል። ስለ ባለቤቷ የሰማነውንም ወደ እናንተ እናደርስ ዘንድ ፈቃዳችን ነው። እናንተም ታዲያ ቻናላችን ላይክ እና ሰብስክራይብ እያደረጋችሁ ድጋፋችሁን ጀባ በሉን። የገራገሩ አርቲስት ጮኛ ያሬድ ይባላል። የኤንጂኦ ሰራተኛና ጥሩ ተከፋይ የማርኬቲንግ ባለሙያ ሲሆን ናርዶስን በስራዋ እንደሚደግፋትና ብዙም ደስተኛ ባይሆንም እንደ ሙያ ስራዋን እንደሚያከብርላትና ረጅም ጊዜ አብረው በፍቅር እንደቆዩ ናርዶስ ራሷ በአንድ ወቅት በራዲዮ ሞገድ ስትመሰክርለት ተደምጣለች። ናርዶስ ቁንጅናዋና የጥበብ ፍቅሯ አሁን አይደለም የተዋወቁት። ገና ተማሪ ያለች ሐዋሳ በምትኖርበት ወቅት የሐዋሳ ከተማን የቁንጅና ውድድር አሸንፋ ሚስ ሐዋሳ መሆን ችላ ነበር። ልክ እንደነ ሉላ ገዙ፣ አመለሰት ሙጬና ሃናን ታሪክ ሁሉም በልጅነታቸው የቁንጅና ውድድርን አሸንፈው በህይወት አጋጣሚ የሚዲያ ስራ ማደሪያቸው ሆነላቸው። ናርዶስ አዳነ ታዲያ በፊልምና በድራማዎቿ ዝናን አግኝታ ብራንድ አምባሳደር መሆን ብትችልም አርፎ መቀመጥን ግን አልመረጠችውም። የራሷን ንግድ በመጀመር የራሷን ከፍታ እየሰራች ትገኛለች። እንደ ሌሎቹ አርቲስቶች ታይታን አብዝታ የማትፈልግ ታታሪ ሰራተኛም ነች። ሌላው ቀርቶ ልደቷን እንኳን በቅጡ አክብራ እንደማታውቅ ትናገራለች። ቃለ መጠይቅ ላይም ብዙ አትታይም። ለምን ቢባል እኔ ለሰዎች የምናገረው ታሪክ የለኝም ስትል በትህትና ትናገራለች።